ለ30 ቀናት ስኳር መጠቀም ብታቆሙ ምን ይፈጠራል? ማንም የማይነግራችሁ እውነት። ነገ ጠዋት ስትነቃ ቡና ውስጥ ስኳር የለም፣ ዳቦ የለም፣ ሶዳ፣ የለስላሳ መጠጥ የለም፣ ጣፋጭ ነገር የለም። ለ30 ቀናት ከስኳር ንክኪ ያላቸው ምግቦች የሉም። ምንም። በሰውነታችሁ ላይ ምን ለውጥ ይኖራል? ክብደታችሁን በፍጥነት ታጣላችሁ። ቆዳችሁ ያበራል። አእምሮችሁ የተሻለ ይሰራል ወይስ እብደት ይሰማችኋል? የጥያቄዎቹ ምክንያትም እውነትም ይኸውና። ስኳር ምግብ ብቻ አይደለም፣ መድኃኒት ነው። ሰውነትህም ይህን ያውቃል። በእርግጥ ምን እንደሚሆን እመልከት። በየቀኑ ስኳር ከሕይወትህ ሲጠፋ። ክፍል 1 ስኳር በእርግጥ ምን ያደርጋልናል? ከማስወገዳችን በፊት መረዳት አለብን። ስኳር ስንመገብ የደማችን የግሉኮስ መጠን ይጨምራል። ቆሽት ኢንሱሊን ይለቃል። ኢንሱሊን ለሰውነት እንዲህ ይለዋል፣ ይህንን ስኳር አስቀምጥ ወይንም አከማች። የተወሰነው ኃይል ይሆናል። የተቀረውስ እንደ ስብ ተከማችቷል። ነገር ግን ትልቁ ችግር ይኸው ነው። ስኳር አእምሮአችንን እንደ ሽልማት ኬሚካል ፍንዳታ እንዲወስደው ያደርገዋል። ዶፓሚንን ያነቃቃል። ሱስ የሚያስይዙ ንጥረ ነገሮች በሚቀሰቀሱበትን ተመሳሳይ መንገድ። ለዚህም ነው እኩለ ሌሊት ላይ ከሌላ ምግብ ይልቅ ኩኪሶች የምትፈልጉት። አእምሮቹ ስልጠና አግኝቷል። አሁን ያንን ለማቆም አስቡ። ቀን 1 3 ማቋረጥ ወይም መተው። ይህ አብዛኛው ሰው የሚወድቅበት ቦታ ነው። የመጀመሪያዎቹ 72 ሰዓታት ከባድ ናቸው። ራስ ምታት፣ ብስጭት፣ የአንጎል ጭጋግ፣ ጠንካራ ስኳር ነክ ፍላጎቶች፣ ዝቅተኛ ኃይል። ለምን? ሰውነት በፍጥነት ግሉኮስ ማግኘት ስለለመደ ነው። አሁን የነዳጅ ምንጮችን መቀየር አለበት። ድካም ሊሰማን ይችላል፣ እንዲያውም ጭንቀት። አንዳንድ ሰዎች እንደ ካፊን ቡና ማቋረጥ ይገልጹታል። ግን የባሰ ነው። በዕለት ተዕለት ሕይወታችን ውስጥ ምን ያህል ስኳር እንዳለ በድንገት ታስተውላላችሁ። ካችአፕ፣ ዳቦ፣ ስጎዎች፣ ጣዕም ያለው እርጎ፣ ፓስታ፣ ችፕስ ወዘተ በሁሉም ቦታ ይገኛል። አእምሮ ይጮኻል፣ ጣፋጭ ነገሮችን ስጡኝ እያለኩ። ይህንን ደረጃ ካለፋችሁ ነገሮች ይለወጣሉ። ሳምንት 1 የሜታቦሊክ የምግብ መፈጨት ለውጥ። ከ5 እስከ 7 ቀን አካባቢ ኃይለኛ የሆነ ለውጥ ይከሰታል። የኢንሱሊን መጠን ይረጋጋል። የደም ስኳሮ መጨመር እና መለዋወጥ ያቆማል። ከሆነ ሰዓት በኋላ ዝቅ ማለት፣ መጨመር አይኖርም። ብዙም ከባድ አይደለም። የረሃብ ስሜቱ የበለጠ ሊገመት የሚችል ይሆናል። ስለ መክሰስ ዘወትር አታስቡም። እና እዚህ ላይ አስደሳች ነገር አለ። የፍራፍሬዎችን ጣፋጭ ጣዕም ማጣጣም ትጀምራላችሁ። የተቀነባበሩ ጣፋጭ ምግቦች በጣም ኃይለኛ ጣዕም አላቸው። አእምሮ እንደገና ራሱን እያስተካከለ ነው። ይህ የነጻነት መጀመሪያ ነው። ግን እስካሁን አልጨረስንም። ሳምንት 2 የስብ ማቃጠል ሁኔታ። በሁለተኛው ሳምንት ሰውነት ስብን በማቃጠል የበለጠ ውጤታማ ይሆናል። ኢንሱሊን ዝቅተኛ በሚሆንበት ጊዜ ሰውነታችን በመጨረሻ ለኃይል የተከማቸ ስብን ማግኘት ይችላል። ይህ ማለት ፈጣን የሆድ መዘጋት ማለት አይደለም። ነገር ግን ሜታቦሊዝምን ከአሁን በኋላ በማከማቻ ሁኔታ ውስጥ አልተቆለፈም ማለት ነው። ብዙ ሰዎች ያስተውላሉ። የሆድ እብጠት ወይም መንፋት መቀነስ፣ የተስተካከለ የጨጓራ ሥራ፣ የተሻለ የተረጋጋ ኃይል፣ የተሻለ ትኩረት እና አንድ አስገራሚ ነገር ስሜታ። ሳምንት 3 የአንጎል ለውጥ። አሁን አብዛኛዎቹ ሰዎች የማይጠግቁትን ክፍል ደርሰናል። የአእምሮ ግልጽነት። የግሉኮስ መዋፈቅ ጭማሪ ከሌላ አእምሮ የበለጠ የተረጋጋ የኃይል አቅርቦት ይደርሰዋል። ያነሰ የአንጎል ጭጋግ መጋረድ፣ የተሻለ ትኩረት፣ የተሻለ የማስታወስ አቅም። በየ2 ሰዓቱ ስለሚቀጥለው ምግብ ማሰብ ታቆማላችሁ እና ስኳራማ ምግቦችን የምትፈልጉበት ጊዜ ይቀንሳል። ይዳከማሉ፣ ሙሉ በሙሉ ባይሆንም፣ ነገር ግን የነበራቸውን ቁጥጥር ያጣሉ። ራስን መግዛት ማንነትህ የሚሆነው እዚህ ላይ ነው። ከአሁን በኋላ ስኳርን ለማቆም መሞከር አቁመሃል። የማያስፈልጉ ሰው ሆነሃል። ትልቅ ልዩነት። ሳምንት 4 የአካል ለውጦች። በቀን 30 የሚታዩ ውጤቶች ብዙውን ጊዜ ይታያሉ።
ቆዳ የበለጠ ግልጽ ንጹህ ይመስላል። ማቃጠል ብግነት ይቀንሳል። አንዳንድ ሰዎች በሚታይ መልኩ የሰውነት ስብን ይቀንሳል። የወገብ መጠን ይቀንሳል። እንቅልፍ ይሻሻላል። እንቅልፍ ለምን? ምክንያቱም የደም ስኳር በሌሊት ስለሚቀነስ እንደ ኮርቲሶል ያሉ ሆርሞኖችን እንቅልፍን ሊያስተጓጉል ይችላል። ስኳር ሲረጋጋ እንቅልፍ ይሻሻላል። እና ጥልቅ እንቅልፍ ማለት የተሻለ ማገገም፣ የተሻሉ ሆርሞኖች፣ የተሻለ የስብ መቀነስ ማለት ነው። ሁሉም ነገር ይገናኛል፣ ሰላማዊ ሆኗል። ሰውነቶ በዘፈቀደ አይሰራም። ስርዓት ነው። እናም ስኳር እያስተጓጎለው ነበር። ጨለማው ጎን። አሁን እውነቱን እንነጋገር። ሁሉም ሰው ለዘላለም ዜሮ ስኳር አያስፈልገውም። ፍራፍሬ መጥፎ አይደለም። ተፈጥሯዊ ካርቦሃይድሬትስ ጠላት አይደለም። እውነተኛው ችግር እጅግ በጣም የተቀነባበረ የስኳር መጠን ነው። ፈሳሽ፣ ከፍተኛ ካሎሪዎች፣ የተደበቁ ሽሮፖች፣ ዕለታዊ የጣፋጭ ምግቦች ባህል። ይህ ትምህርት ስለ ፍርሃት አይደለም፣ ስለ ግንዛቤ ነው። በመጨረሻ ታዲያ ለ30 ቀናት ስኳር ካቆችሁ ምን ይሆናል? መጀመሪያ ትፈተናላችሁ፣ ከዚያም ትረጋጋላችሁ፣ ከዚያም ይለወጣሉ። በአካል ብቻ አይደለም፣ በአእምሮ። አንድ አስፈላጊ ነገር ትገነዘባላችሁ። ምግብ ስትፈልጉ አልራባችሁም ነበር። ሱስ ይዟችሁ ነበር። እና ያንን ውደት አንዴ ከሰረዛችሁ እንደገና ጤናችሁን በቁጥጥር ስር አደረጋችሁ። አሁን ትክክለኛው ጥያቄ ይኸውና፣ በ30 ቀናት ሰውነትዎን እንደገና ማስተካከል ከቻላችሁ በ90 ቀናት ምን እንደሚፈጠር አስቡት። ከታች አስተያየት ስጡ። ትሞክረዋለህ ወይስ ስኳር አሁንም ሕይወትህን እየረበሸ ይቀጥላል? በኮሜንት እነጋገር።